ወላይታ ማለት የወንጌላውያን፣ የፓስተሮች፣ የሃያላን፣ የምሁራን በዓለም አቀፍ ደረጃ የተጽዕኖ ፈጣሪዎች መፍለቂያ ናትና ዛሬ በወላይታ ሶዶ ከተማ በዚህ ሁኔታ የእግዚአብሔርን ወንጌል ለማወጅ እድል ለሰጠን ጌታ እንደገና ክብር ስጡት። በዚህ አይነት አስገራሚ በሆነ ፍቅር ዌልካም ለማለት ወደ አደባባይ ወጣችሁ ያሳያችሁት ፍቅር እጅግ በጣም የሚደነቅ ነው። እግዚአብሔር አምላክ ይባርካችሁ። ይህንን ፕሮግራም ስናውጅ በአንድ ዓላማ ነው። ለወላይታ ሶዶ ብቻ ሳይሆን ለመላው ኢትዮጵያ እግዚአብሔር ታላቅ ነገር እንዲያደርግ ለመጸለይ፣ ለታሰሩት መፈታት እንዲሆን፣ የወንጌል ኃይል በምድሪቱ ላይ እንዲገለጥ የእግዚአብሔርን ክብር ለማየት ነው ያዘጋጀነው። ከታህሳስ 3 ጀምሮ እስከ 5 ድረስ በወላይታ ሶዶ ሁለገብ ስቴዲየም የእግዚአብሔር ክብር በኃይል ይገለጣል። አዲስ ነገር እናያለን። እንወዳችኋለን። ጌታ ይባርካችሁ።